ከክርስቶስ ልደት ቀደም ብሎ የኢትዮጵያ ሰሜናዊ ክፍል አብሪ ኮከብ የሆነች በዓለም ተጽዕኖ ፈጣሪ ታላቅና ገናና የንግድ ከተማ በታላቁ ንጉሥ አክሱማይራሚሱ እንደተመሰረተች የታሪክ ድርሳናት ይናገራሉ። የአክሱም ከተማ ለዘመናት የሕዝብ መኖሪያ ብቻ ሳትሆን ዛሬም ድረስ ዓለም ላይ የደመቁ የሥነ ጽሑፍ፣ የሥነ ሕንፃ፣ የቅርጻ ቅርጽ ስዕላት እንዲሁም የታላላቅ ዕውቀት ባለቤት ነበረች። ታዲያ ከታላቋ አክሱም ስር ብዙ ያልተተረከ ሀብት፣ ያልተነገረ ጥበብ፣ ያልተገለጠ ማንነት ዘመንን እያስረጀ ትውልድን እየገፋ የሚኖር የሚታይ ግን ያላስተዋልነው ፊቷን እንጂ ልቧን ያልመረመርነው ተዝቆ የማያልቅ ሚስጥራዊ ዶሴን በተገለጠ ሐውልት ያልተገለጠ ሚስጥሩን እንመርምረው ዘንድ ጉዟችን ወደ አክሱም ሐውልት ይሁን። የታነጸበት ዘመን በተለያየ ጸሐፍት የተለያዩ ሐሳቦች ይነሳሉ። አንዳንዶች ከ3ኛው እስከ 4ኛው መቶ ክፍለ ዘመን ሲሉ፣ በሌላ በኩል ደግሞ የአክሱም ስርወ መንግስት ሲመሰረት እንደታነጸ ይናገራሉ። ይህም ማለት የ3000 ዓመት ዕድሜ መሆኑ ነው። ታላቁ የአክሱም ሐውልት 33 ሜትር ከፍታ፣ ክብደቱ ደግሞ 520,000 ኪሎ ግራም ነው። ስለ ታላቁ የአክሱም ሐውልት አገነባብና አቋቋም ብዙ አወዛጋቢና አከራካሪ ነገሮች በየዘመናቱ በተነሱ ጠቢባን ይካሄዳል። ይህ አወዛጋቢነቱ ዛሬም ለአርኪኦሎጂስቶችና ለህንፃ ባለሙያዎች ያልተፈታ እንቆቅልሽ ነው። አንዳንዶቹ ከተገነባበት ዘመን አንጻር የሰው ልጅን ንቃተ ህሊና ታሳቢ በማድረግ በሰዎች እንኳን ሊሰራ ሊታሰብ አይችልም ይላሉ። ታዲያ የእነዚህ ሐውልት ሰሪዎች የቀደሙ ኃያላን ርዕይት ወይንም ግዙፋን ኔፍሊሞች ሊሆኑ እንደሚችሉ ብዙ የስውር ደባ ተመራማሪዎች ይናገራሉ። በእርግጥ የሰው ልጅ ልብሱን ሰርቶ መልበስን በማያውቅበት የድንጋይ ዘመን ይህንን የመሰለ ዘመን ተሻጋሪ ሐውልት መስራት መቻሉ ጥያቄ ውስጥ ይጥላል። ዛሬም ድረስ ይህ ሐውልት በጥንታዊነቱ ከአንድ ወጥ አለት መሰራቱ በዓለም የሚመጥነው የሚስተካከል አለመኖሩ በዛን ዘመን በሰዎች ተገነባ ብሎ ማሰብ ይከብዳል። ታዲያ ይህ ሐውልት የተቀረጸው በምን አይነት መሳሪያ ነው? ይህ የአክሱም ሐውልት ለመቅረጽ የተገለገሉበት መሳሪያ አብነ አድማስ ይባላል። ታዲያ ይህ ተአምራዊ መሳሪያ አለትን እንደ ሰም የሚያቀልጥ ጽኑ ማዕድን ነው። ታላቁ ጥበብ እንዴት 33 ሜትር ቁመት 520,000 ኪሎ ግራም ክብደት የሚመዝን ግዙፍ ሐውልት ሊቆም ቻለ የሚለው ነው። የቆመበት ሚስጥር ምንም በውል ባይታወቅም ጥበባዊ በሆነ መንገድ በነፋስ አውታር እንዳስቆሙት የጥንታዊ ስልጣኔ ተመራማሪዎች ይናገራሉ። ይህ ካልሆነ ምን አይነት ጥበብ ተጠቅመው ይሆን? አይታወቅም። ከዚህ ሐውልት ስር የሚገኝ ህንፃ መኖሩ ደግሞ ለሚሰማና ለሚያየው የሚደንቅ ነው። ይህ ድንቅ ሐውልት ከኃያላኑ የፒራሚድ ገንቢዎች ጋር የሚያገናኛቸው ነገርም እንዳለ ይነገራል። በአንዳንድ መዛግብት ላይም ከሐውልቱ ራስ ተአምራዊ የሚያበራ ብርሃን እንደነበረና ብዙ የሚደነቅ ነገር ይታይበት እንደነበረ፣ አሁን ግን ከሐውልቱ ላይ ይህንን ሚስጥራዊ ማዕድን አልተገኘም። የዚህ ሚስጥራዊ ማዕድን ከእይታ መሰወርም በብዙሃኑ ዘንድ ጥያቄን ይፈጥራል። ይህ ሐውልት ከአስደናቂ ስነ ህንፃው ይበልጥ ጥብቅና የጠለቀ ሚስጥራዊ ኮድን ይዟል። ሐውልቶቹ የተቀረጹበት መንገድ ከልማዳዊ የህንፃ አሰራር ባሻገር የተለየ መልእክትን የያዙ ይመስላሉ። በእነዚህ ሐውልቶች ላይ የተዘጉ በርካታ ከአለት የተሰሩ በሮች በፎቅ መልክ ተደርድረዋል። ይህ የተቆለፈ የድንጋይ በር ከፋቹን እስኪያገኝ ድረስ ጥበባዊ ማንነቱን ለመግለጽ ፈቃደኛ አልሆነም። ዛሬም የአክሱም ሐውልቶች ላይ በበር ቅርጽ የተሰሩ የድንጋይ በሮችና በእነሱም ላይ ተደራራቢ የሆኑ ፎቆች ሚስጥራዊ የቁጥር ውክልናን ይዘው በዝምታ ለሚያልፈው የትውልድ ጅረት የሚናገሩት ሚስጥር እንደነበረም እናያለን። እነዚህ የድንጋይ በሮች የተቆለፉ ይመስላሉ። በበር ቅርጽ እስከ ተሰሩ ድረስ የሚከፍታቸው ሆነ በስራቸው የሚያልፍ ትውልድን የሚጠብቁ ለመሆናቸው እርግጠኞች ልንሆን ይገባል። ያለ ምክንያት በር አይሰራም። በሩም ከፋቹን እስኪያገኝ ድረስ በኃያልና በጠቢባኑ ዘመን የተዘጋው ሚስጥር ከ3000 ዓመታት በኋላም የተዘጋውን የሚከፍት ኃያልና ጠቢብ ትውልድ ይፈልጋል። በርካታ ያልተነገሩ፣ ያልደረስንባቸው፣ ያላስተዋልናቸው ድንቅ ታሪክና
ጥበቦች አሉን። እነዚህ ድንቅ ታሪኮቻችን ከሀገራዊ ማንነት በዘለለ ዓለም አቀፋዊ ፋይዳ ያላቸው ፈላጊዎቻቸውን እየፈለጉ ከተዳፈኑበት የዘመን አዙሪት የሚገልጣቸውን ትውልድ በመጠበቅ ላይ ይገኛሉ። ከስሜታዊና ግላዊ አካሄድ ተላቀን ለሀገርና ለትውልድ የሚተርፍ ድንቅ ታሪኮቻችንን ከተዳፈኑበት በማውጣትና ለዓለም ማሳወቅ ሀገራዊ ኃላፊነት አለብን። በጊዜ ሂደት መለኮታዊ ጥበብ ከሰው ልጅ እየሸሸና እየራቀ አሁን ላለንበት ውስብስብ መለኮታዊ የእውቀት ድርቀት ተዳርገናል። ነገር ግን ባወቅነው ልክ ለመናገር በተረዳነው መጠን ልንመሰክርና ታሪክን ልንመረምር ይገባል። ውድ ተመልካቾቼ የዛሬው ቪዲዮአችን ይህንን ይመስላል። እስከ መጨረሻው ድረስ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከማገኛችሁ ድረስ ሰላሙን ሁሉ እመኝላችኋለሁ። ደህና ሁኑ።